ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የመከለሻ ሚዲያ ተከታታዮች፣ ዛሬም በዓለም አቀፍ መድረክ ትኩረት የሳቡ አበይት ዜናዎችን ከልሰን ይዘን ቀርበናል። ይህ መከለሻ ሚዲያ ነው። ወቅታዊ፣ ሚዛናዊና ተአማኒ መረጃዎችን ስንለቅ በፍጥነት የማሳወቂያ መልእክት እንዲደርሳችሁ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አርዕስተ ዜና። በሆርሙዝ የባህር ወሽመጥ ያለው ስጋት በመጨመሩ ነዳጅ ጫኝ መርከቦች ወታደራዊ አጃቢ ሊያስፈልጋቸው እንደሚችል ተገለጸ። ሶማሊያ ከእስራኤል ጋር ግንኙነት ያላቸው መርከቦች በባቢል መንገድ በኩል እንዳያልፉ አገደች። በኤል ሳልቫዶር በታሪክ ግዙፍ የተባለ የ486 የጋንግ አባላት የጅምላ የፍርድ ቤት ውሎ ተጀመረ። በትራምፕ የሚመራው የአሜሪካ ባህር ኃይል እገዳ የኢራንን አገዛዝ ክፉኛ እየጎዳ መሆኑም ተነገረ። የቱርኩ ፕሬዝዳንት ኤርዶጋን የመካከለኛው ምስራቅ ፖለቲካ አብቅቶለታል ሲሉ ጠንካራ መግለጫ ሰጡ። አየርላንድ በእስራኤል ሰፋሪዎች ለፈረሰባት ትምህርት ቤት እስራኤል ካሳ እንድትከፍል መጠየቋና በጋዛ የተኩስ አቁም ስምምነት ቢኖርም በእስራኤል ጥቃት 12 ፍልስጤማውያን መገደላቸውንና ሌሎችም ዝርዝር ሐሳቦች አሉን፣ እንመለሳለን። መከለሻ ሚዲያን ሰብስክራይብ ያድርጉ። ወደ ዝርዝሩ እናልፋለን። የሆርሙዝ ወሽመጥ ስጋት። በሆርሙዝ የባህር ወሽመጥ በኩል የሚደረገው የነዳጅ ዝውውር እጅግ አደገኛ እየሆነ በመምጣቱ የነዳጅ ጫኝ መርከቦች ወታደራዊ አጃቢ ሊያስፈልጋቸው እንደሚችል የቼቭሮን ዋና ስራ አስፈጻሚ አስጠነቀቁ። ይህ ስጋት በዓለም አቀፍ የነዳጅ አቅርቦትና ዋጋ ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችልም ተገልጿል። የሶማሊያ ውሳኔ። ሶማሊያ እስራኤል ሶማሊላንድ እውቅና በመስጠቷ ምክንያት ከእስራኤል ጋር ግንኙነት ያላቸው መርከቦች በባቢል መንገድ ወሽመጥ በኩል እንዳያልፉ መከልከሏን አስታውቃለች። ይህ እርምጃ በዓለም አቀፍ ንግድ ላይ ያለውን ጫና የበለጠ እንደሚያበረታው ተነግሯል። የኤል ሳልቫዶር የጅምላ ፍርድ ቤት በኤል ሳልቫዶር 486 የኤምኤስ 13 የወንጀለኛ ቡድን አባላት ላይ የጅምላ ክስ መመስረት ተጀምሯል። ቡድኑ ባለፉት 10 ዓመታት ውስጥ ከ47000 በላይ ወንጀሎችን በመፈጸምም ተከሷል። የአሜሪካና ኢራን ውጥረት። በዛሬው የኢራን ጦርነት ዜና ዝመና የዶናልድ ትራምፕ አስተዳደር በኢራን ላይ የጣለው የባህር ላይ እገዳ የኢራንን አገዛዝ መዳከሙ ተዘግቧል። እንደ ሲቢኤስ እና ቢቢሲ ያሉ ሚዲያዎች ስለ ሰላም ንግግር ቢያወሩም በመሬት ላይ ያለው እውነታ ግን እጅግ የከረረ መሆኑ ተጠቁሟል። የኤርዶጋን ማስጠንቀቂያ። የቱርኩ ፕሬዝዳንት ረጂብ ጣይብ ኤርዶጋን የምናውቀው መካከለኛ ምስራቅ አብቅቶለታል፣ አዲስ ዘመን ተጀምሯል ሲሉ ተደምጧል። እስራኤል ቀጠናዊ ቃጠሎ እየለኮሰች በመሆኑ በመጥቀስ ቱርክ በአዲሱ ቀጠናዊ ስርዓት ውስጥ ቁልፍ ሚና እንደምትጫወትም አረጋግጠዋል። የዩክሬንና ሩሲያ ጦርነት። ሩሲያ በዩክሬን 8 ክልሎች ላይ ባደረሰችው የድሮንና ሚሳኤል ጥቃት የ5 ሰዎች ሕይወት ሲያልፍ 30 ሰዎች ቆስለዋል። በዲኒፕሮ ከተማ ብቻ ከ20 በላይ ሰዎች መጎዳታቸውን የዩክሬን ፖሊስ አስታውቋል። የአውሮፓ ህብረትም ማዕቀብ። የአውሮፓ ህብረት ለዩክሬን የ90 ቢሊዮን ዩሮ ብድር ያጸደቀ ሲሆን በሩሲያ የኤነርጂ የባንክ ዘርፎች ላይ አዲስ ማዕቀብ ጥሏል። ፕሬዝዳንት ዘለንስኪ በበኩላቸው ሩሲያ ከማዕቀቡ ጋር ራሷን እንድታላምድ ጊዜ ሊሰጣት አይገባም ብለዋል። በአሜሪካ ጦር ውስጥ ያለው ተቃውሞ። ዩኤስ ከኢራን ጋር የምታደርገው ጦርነት እየሰፋ በመምጣቱ ተከትሎ በህዝቡ ዘንድ ብቻ ሳይሆን በአሜሪካ ጦር ሰራዊት ውስጥም የውስጥ ተቃውሞ እየቀሰቀሰ መሆኑም ተዘግቧል። የአየርላንድ እስራኤል ፍጥጫ። የአየርላንድና በዌስት ባንክ የምዕራብ ዳርቻ ለ60 ህጻናት አገልግሎት ይሰጥ የነበረና በእስራኤል ሰፋሪዎች የፈረሰባትን ትምህርት ቤት እስራኤል ካሳ እንድትከፍል በይፋ ጠይቃለች።
በመጨረሻም የጋዛ ወቅታዊ ሁኔታ በጋዛ ለ6 ወራት የሚቆይ የተኩስ አቁም ስምምነት ቢኖርም በእስራኤል ኃይሎች በደረሰው ጥቃት 6 ፖሊሶችን ጨምሮ 12 ፍልስጤማውያን ተገድለዋል። ባለፉት ወራት የሟቾች ቁጥር ወደ 1000 መጠጋቱም ተገልጿል። ከመከለሻ ሚዲያ ያዘጋጀንላችሁ ዓለም አቀፍ ዜናዎች እነዚህ ነበሩ። ስላዳመጣችሁን እናመሰግናለን። መከለሻ ሚዲያን ሰብስክራይብ ማድረግ እንዳትረሱ። ቸር ያሰማን።